ወታደሮች በፈልጋችሁ ነው ምን መሰላችሁ ወታደሮች ምንም በማላቀው ነገር መንገድ ወጥቼ ስመለስ ሙሉ ንብረት ተዘርፎብኝ አገኘሁት እናም ንጉሳችን የሚረዱኝ ነገር ካለ ወደ ውስጥ ገብቼ ላውራቸው ስለፈለኩ ነው እባካችሁ ወደ ውስጥ እንድገባ ፍቀዱልኝ እኛ የሚመለከተን ነገር የለም አሁን ጥፉ ከዚህ እባካችሁ ወታደሮች እሺ ዛሬ ወደ ውስጥ እንገባ ፍቀዱልኝ እናንተ ሽማግሌ አማችኋል እንዴ ድጋሚ ወደዚህ ቤተ መንግስት እንዳትመጡ ብዬ ስንት ጊዜ ነው የነገርኳችሁ ከዚህ በኋላ ወደዚህ መጣችሁ ካዩዋችሁ እንዴ አንጠልጥዬ ነው የምገላችሁ አሁን ጥፉ ከዚህ አንድ አመት ሙሉ ተመላለስኩ ነገር ግን እነዚህ ወታደሮች ሊያስገቡኝ አልቻሉም ሻኔ ምን ማድረግ ነው ያለብኝ ወይ እንደውም አንድ አሳመጥኩልኛል ሂጅ ድነኝ ብሞክር ይሻላል ሰዎች ሁላችሁም አንዴ ስሙኝ ፈጣሪ ተውና ለኔ ተገዙ ፈጣሪ የሌለው እኔ ያለኝ ነገር አለ ፈጣሪ ጋር የሌለው እኔ ጋር አለ እውነትን እጠላለሁ ፈተናን እወዳለሁ ስለዚህ ሁላችሁም ለኔ ተገዙ እንዴት ይሄ አጭበርባሪ ሽማግሌ ህግ ባለበት ሀገር እንዴት እንደዚህ ሊናገር ይችላል ንጉሱ ጋር ወስደን ይሄ መሰቀል አለበት ነው ሁላችንም እንያዘው እንዴት ይሄ አጭበርባሪ ሽማግሌ ባለበት ሀገር በቃ ሁላችሁም አንዴ ዝም በሉ ወታደሮች እውነት ነው እንዴ ስለዚህ ሰውዬ የሚናገሩት ነገር እነዚህ ሰዎች አው ንጉስ ሆይ እነዚህ አጭበርባሪ ሽማግሌዎች ወንጀል ለመስራት አንድ አመት በላይ ወደዚህ ቤተ መንግስት ተመላልሰዋል አልሳካላቸው ብሎ ነው እንጂ ስለዚህ ሰዎቹ የሚሉት ነገር እውነት ነው እስኪ ከራሳቸው አንደበት እንሰማዋለን ጋሼ እውነት ነው እንደዚህ አይነት አጸያፊ ንግግር ቃል ተናግረዋል እንዴ አው ንጉስ ሆይ እኔ እንዴት እንደዚህ አይነት አጸያፊ ንግግር ልትናገሩ ቻላችሁ ምን መሰለ ንጉስ ሆይ ሙሉ ንብረቴን ዘረፉብኝ እና መርዳታ አንፈልጌ ወደ አንተ ቤተ መንግስት አንድ አመት ሙሉ ተመላለስኩኝ ነገር ግን ወታደሮች ሊያስገቡኝ ስላልቻሉ ከዚህ ውጭ የምገባበት መንገድ ሌላ መንገድ አልነበረኝም እሺ ለተናገሩት ንግግር ትርጉሙን ባሪፉ ንገሩንና በፊት ከነበራችሁ ንብረት የተሻለ ጨምሬ አሁን ሰጣችኋለሁ ንጉስ ሆይ ፈጣሪ የሌለውን እኔ ያለኝ ነገር አለ ያልኩት ሚስት ነው እኔ ሚስት አለኝ ፈጣሪ ግን ሚስት የለውም ፈጣሪ ጋር የሌለው እኔ ጋር አለ ያልኩት ደግሞ ውሸትና ማታለልን ነው ፈተናን ወዳለው ያልኩት ንብረትንና ልጆችን ስለምወድ ነው እውነትን እጠላለሁ ያልኩት ደግሞ ሞትን ነው ሞትን በጠላውም እውነት ነው ስለዚህ አይቀርልኝም አሁን የገባ ይመስለኛል ንጉስ ሆይ ጋሽ እናንተ በጣም የምትገርሙ አስተዋይ ሰውዬ ናችሁ ያላሰብነውን በጣም ትልቅ ትምህርትን አስተማሩ ኑና ወደዚህ ንብረታችሁን ልስጣችሁ እነዚህ 100 የወርቅ ሳንቲሞች ናቸው እንኩ ይዛችሁ መሄድ ትችላላችሁ እሺ ንጉስ ሆይ ንጉስ ሆይ በጣም አመሰግናለሁ ነገር ግን ከመሄዴ በፊት ለነዚህ ሰዎች አንድ መናገር መፈልገው ነገር አለ ሁላችሁም አንዴ ስሙኝ ፈጣሪ ሲወዳችሁ የምትመኩበትን ነገር እንዳለ ይወስድባችኋል መግቢያ እስከምታጡ ድረስ ነገር ግን የተሻለ ነገር ሊሰጣችሁ ሲፈልግ ነው ስለዚህ ሁላችሁም በህይወት ያላችሁ መቼም ቢሆን ተስፋ እንዳትቆርጡ በተለይ ወታደሮቹ ከኔ ህይወት ተማራላችሁ ብዬ ተስፋ አረጋለሁ ሁላችሁንም አመሰግናለሁ ደህና ሁኑ ኦይ ጓደኛዬ አሁኑኑ በቶሎና የማሳይ ነገር አለኝ በሰላም ነው ግን እንደዚህ ቾከልከው እሺ በቃ መጣው ለምንድን ነው እንደዚህ አጣርፌ ጠራኝ ተመልከት እስቲ ወደዛ ገዝተህ እንዳይሆን ብቻ 50 ሚሊዮን ብር ያወጣውበት መኪና ባይዘዌ እቺንም ሰዓት ዛሬ ነው ገዛኋት 50 ሺህ ብር ተመልከቻት እቺ መነጽር 20 ሺህ ብር ነው ያወጣባት ብቻ ምን አለፋ
በገንዘብ የማይገዛ ነገር የለም። የኔ ልጅ እባክህ የተወሰኑ ቢላዎችን ግዛኝ። ምንም የሚገዛህ ነገር የለም። ከመኪና አጠገብ ዞር። ከእናትህም ሆነ ከኔ ምርቃትን ታገኛለህ። እባክህ የተወሰነውን ግዛኝ። ትሰማኛለህ? ያንተንም ቢላ ሆነ ምርቃት አልፈልግም። ተንቀሳቀስ። ስራን ያለመናቅ እድሜን ሳልል መስራቴ ነው አይደል? ስንት ነው አጎቴ? 200 ብር የኔ ልጅ። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከናትህ የኔ ልጅ። በጣም አመሰግናለሁ ጓደኛዬ። ምንድን ያደረከው? 200 ብር እኮ ነው ያባከንከው። ሰውዬ ካጠገቤ ዞር ይበሉ። አልገዛም አልኩ አይደል እንዴ? ቆይ እንዴ ስንት ናቸው አጎቴ? 150 ብር ብቻ የኔ ልጅ። ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። አሚን አጎቴ። ወንድም አንተ ደልተዋል መሰለኝ። ብዙ ገንዘብ አለ። አንተ ብዙ ገንዘብ ነው ታገኘው። አንዳንዴ ግን ትንሽ ምርቃትም አገኝ። ምንድነው ምርቃት? በሱ ምንም ያገኘሁት ነገር የለም ወንድሜ። ገንዘብ ቤት ይገዛል፣ ገንዘብ መኪና ይገዛል፣ ገንዘብ ሁሉን ነገር ይገዛል። ገንዘብ አትሸወድ ወንድሜ። ገንዘብ ሁሉም ነገር ነው። ሰላም አጎቴ። ሰላም አክስቴ። ሰላም የኔ ልጅ። አሁን እንዴት ነው? እኔ እንኳን ደህና ነኝ። ግን ዴቭ እንዴት ነው? ብረት ጭንቅላቱን ስላገኘው በርካታ ደም ፈሶታል። ምን እንደሚሻል አላውቅም። ሁለታችንም መኪና ውስጥ ነበርን። እየነዳ የነበረው እሱ ነው። ስልክ ተደወለለት። እንዳያነሳ በነገረው አንስቶ እያናገረ ሳለ ከሲኖትራክ ጋር ተጋጨ። እኔን የገረመኝ እኔ እንዴት ምንም አልሆንኩም፣ እሱ እንደዛ ቆስሎ ሳለ። ዶክተር እንዴት ነው የልጅ ሁኔታ? አሁን በአሳሳቢ ሁኔታ ላይ ነው ያለው ዶክተር። ስለ ብር ምንም እንዳትጨነቅ፣ ምንም ስለ ገንዘብ እንዳታስብ። እንደ ውሃ ላፈስ እችላለሁ። ብቻ ልጅን አትርፉልኝ። በጣም ይቅርታ። በአሁን ጊዜ ግን ገንዘብ አይደለም ሊረዳችሁ የሚችለው። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። እባካችሁ ጸልዩለት። አመሰግናለሁ። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከናትህ። እኔን የገረመኝ እኔ እንዴት ምንም አልሆንኩም። ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። ምንድነው ምርቃት? በሱ ምንም ያገኘሁት ነገር የለም። ዶክተር ልጄ እንዴት ነው? ፈጣሪ ጸሎታችሁን ሰምቷል። አሁን ልጃችሁ ከአደጋ ውጪ ነው። ወርቅ ጣሪያችን ላይ መደርደር እንችላለን። ነገር ግን ምርቃት ከሌለን አሁንም ደህና ነን።